እንደ አውሮፓውያን አቆጣጠር በ2000ዎቹ ተስፋ ከተጣለባቸው የዘመኑ ሞዴሎች በግንባር ቀደምትነት ትጠቀሳለች ሎኒ ዊልሰን። በወቅቱ በተለያዩ ሀገራት መገናኛ ብዙሃን ልክ እንደ ቴሌቪዥን፣ ሬዲዮ፣ መጽሔትና ጋዜጦች ላይ በሞዴልነት እንደ አርአያነት ከመጥቀስ ዘረፍ አይሉም ነበር። እንስቷ ገና ከልጅነቷ ጀምሮ ሁሉም ሰው እጅግ የምታምር ተክለ ቁመና አላት ብለው ሲያሞካሿት ፈጣሪም ሁሉ ነገር በእጁ ነውና የሚገርም ቁመና ብቻ ምን አለፋችሁ ሁሉ ነገር አሟልቶ ሰጥቷታል። ሎኒ ባላት የሞዴል በቂ የሆነ አቋምና ውበት ምክንያት በቀላሉ በዓለም አቀፍ ደረጃ ዝና ልትከናነብ ይችላለች። በዓለማችን ተወዳጅነት ያተረፈው የባይወጂ የቴሌቪዥን ተከታታይ ድራማ የሆነው መሪ ተዋናይ ጀርሚ ጃክሰን ጋር በትዳር መጣመራቸውን በወቅቱ በተለያዩ ቴሌቪዥን በነበራት ቆይታ አብራርታለች። ታዲያ በመላው አውሮፓ በሞዴል እንደ አርአያ ወስዷት የነበረችው ሎኒ አሁን ላይ እንደድሮው ዓለምን ጉድ በሚያስብለው ቁመና ላይ አትገኝም። አሁን ላይ በአሳዛኝ መልኩ ወደ ጎዳና ወጣ በየመንገዱ የቆሻሻ መጣያ አካባቢ መታየት አዘውትራለች። ሰላም እንዴት ናችሁ? ይህ የዳይክስ ቻናል ነው። በዚህ ቻናል በሀገራችን ብሎም በመላ አፍሪካና የዓለማችን ሀገራት የተከሰቱ አዝናኝ፣ አስተማሪና ቁም ነገር አስጨባጭ ፕሮግራሞች ወደ እናንተ ይደርሱበታል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳም። ሎኒ በሀገረ ካሊፎርኒያ እንደ አውሮፓውያን አቆጣጠር በ1983 ወደዚህ ዓለም ተቀላቀለች። እናቷ ክሪስቲን የቤት እመቤት ስትሆን ወላጅ አባቷ ደግሞ በአገሪቱ በሚሰሩ ቤቶችና በተለያዩ የመንገድ ስራዎች ላይ በተገቢው በመስራት በኮንትራክተርነት የሚሰራ አባት ነበር። ሎኒ በተወለደችበት አካባቢ የሚገኙ የቅርብ ጓደኞቿ እንደሚናገሩት ከሆነ ገና ከልጅነቷ ጀምሮ የሞዴልነት ፍቅር ያላት ልጅ ናት ይላሉ። ገና ልጅ እያለች ክላስ ጓደኛዋ የነበረችው ሰሊና ስለ ጓደኛዋ ሎኒ ስትናገር ሎኒ በሰፈራችን ተጫዋች፣ ቀልደኛ ከመሆኗ ባሻገር በትምህርት ቤት ያላት ሁኔታ ደግሞ እጅግ በጣም ጎበዝ ባትባልም ሞካሪ የምትባል ከመምህራኖች ጋር ጥሩ የሆነ ግንኙነት ያላት ልጅ ናት ስትል በአንድ ወቅት ለተለያዩ መጽሔቶች ቃሏን ሰጣለች። ሎኒ ገና የ12 ዓመት ልጅ ያለች የሞዴልነትን ዓለም ሀብላ ተቀላቀለች። በተለያዩ የስፖርት ማሰልጠኛ ተቋማትና ፍሌቨር የተሰኘ መጽሔት ላይ በፊት ገጹ የመውጣቷ ሚስጥር ባላት የተስተካከለ ቁመና እንደሆነ ይነገራል። በጣም የሚገርመው ሎኒ ከሞዴልነት ባሻገር ወደ ፊልሙ ኢንዱስትሪ በመቀላቀል በተለያዩ ፊልሞች ላይ መሪ ተዋናይ ሆና ተውናለች። እንደ አውሮፓውያን አቆጣጠር በ2005 ኤክስፖዝድ ተብሎ በሚጠራው ልብ አንጠልጣይ ፊልም ላይ በመተወን የራሷን አሽራ በፊልሙ ዓለም ላይ ያስቀምጣለች። ታዲያ ከሞዴሊንግ ባሻገር ይበልጥ እውቅና እንድትከናነብ ያበቃት ከታዋቂው ተዋናይ ጀርሚ ጃክሰን ጋር በነበራት የፍቅር ግንኙነት እንደሆነ ይነገራል። ሁለቱም በተመሳሳይ ኢንዱስትሪ ውስጥ ይሰሩ ስለነበር እንደ አውሮፓውያን አቆጣጠር በ2010 ፍቅር ውስጥ ወደቁ። ታዲያ ከ2 ዓመት የፍቅር ቆይታ በኋላ በ2012 በካሊፎርኒያ ባዘጋጁት ሰርግ ጥንዶቹ ጋብቻቸውን ይፋረጉ። እጅግ በጣም ደስ የሚያሰኘው ደግሞ ጥንዶቹ ገና ወደ ፍቅር ዓለም ውስጥ ከመግባታቸው ጀምሮ ምንም አይነት ቅያሜ ያላስተናገዱ ነበር። ጥንዶቹ ከተጋቡ በኋላ በሚጠሩበት ማንኛውም ፕሮግራም መለያየት የሚችሉ እስከማይመስሉ ድረስ ይሄዳሉ። በዚህም በብዙዎቹ ዘንድ እንደ ፍቅር አርአያነት እየተወሰዱ ቢሆንም ከተወሰነ ጊዜ በኋላ በቤታቸው ውስጥ ያለው ሀቅ ከዚህ የራቀ ፍጹም ተቃራኒ ነበር። ተዋናዩ ጀርሚ ገና ከልጅነት ጀምሮ በተዘፈቀበት ሱስ ምክንያት በሀገሪቱ የጸጥታ አካላት በቁጥጥር ስር ውሎ ለ3 ወራት ያክል ቀደም ብሎ በእስር ቤት ውስጥ አሳልፎ ነበር። በዚህ ሱስ ምክንያት በተለያዩ የሱስ ማገገሚያ ማዕከላት ብዙ ጊዜ ይገባ ነበር። ከተጋቡ ከተወሰነ ጊዜ በኋላ ጀርሚ ቀስ በቀስ ጸባዩ እየተቀየረ መጣም። በውጭ ሲያያቸው የሚያስቀኑት ጥንዶቹ በቤታቸው ያለው ሀቅ ግን ቀስ በቀስ መጣላት፣ መሰዳደብ፣ አለፍ ሲልም ጀርሚ በሚወዳት ፍቅረኛው ላይ ለመምታት እጁን ማንሳት ጀመረ። ከተጋቡ የ2 ዓመት የትዳር ቆይታ በኋላ ሎኒ በዚህ ሁኔታ መቀጠል እንደማትፈልግ ለጀርሚ በመንገር መፋታቷን ይፋ ያደረገች ሲሆን በየጊዜው ጭቃጭቃ ስለነበር በአእምሮዋ ላይ ጭቅጭቅ ተቀርጾ በየቦታው ስትሄድ እፈራ ነበር። ማድረግ የምፈልገውን ነገር ለማድረግ ሰውነቴ ሁሉ ይንቀጠቀጥ ነበር። በዚህ ሁሉ ምክንያት ደግሞ የጀርሚ ማስፈራራትና ማንገራገር ነው ስትል ተናግራለች። ታዲያ ከጀርሚ ጋር በምትኖርበት ወቅት በቀስ ልክ እንደ ጀርሚ የተወሰነ ቢሆንም ወደ ሱሱ ዓለም እየተቀላቀለች ነበርና ከተፋቱ በኋላ አፓርታማ ውስጥ በመከራየት ትኖር ነበር። ታዲያ ለአፓርታማ መከራየቷ ሚስጥር ደግሞ ከጀርሚ ጋር ስትፋታ አንድም አይነት ሀብት ሳትካፈል ቤቱን ሙሉ በሙሉ ጥላለት በመውጣቷ ሲሆን ከተፋታች በኋላ የሞዴሊንጉን ዓለምና የትወናውን ዓለም በመተው ቀስ በቀስ ለቤት ክራይ እንኳን የምትከፍለው ገንዘብ እያጣች እንደሄደች ይነገራል። በመጨረሻም በብዙዎቹ አድናቆት ያተረፈችው ከሞዴሊንግ እስከ ፊልም ኢንዱስትሪ ዝናን ያተረፈችው እንደ አውሮፓውያን አቆጣጠር በ2016 የቤት ክራዩን መክፈል ባለመቻሏ ከተከራየችበት ቤት አከራዮች ሲያስለቅቋት ያ የተንቀባረረ ኑሯን በሎስ አንጀለስ መንገዶች ላይ የጎዳና ህይወትን የተቀላቀለችበት ሲሆን ቀስ በቀስ በተቀላቀለች የሱስ ልምድና ምቾት የሚባል ነገር በሌለበት የጎዳና ህይወት ምክንያት ያላትን ሁሉ ውበት እያጣች እየተስተዋለች ብታይም እርሷን የሚያደንቁ ሰዎችና የቅርብና የሩቅ ጓደኞቿ ጭምር ድጋፍ ሊያደርጉላት ሲሉ እምቢታን የመረጠች አሳዛኝ ካሊፎርኒያዊ ዜግነት ያላት ሞዴል እና ተዋናይ ነበረች።
እጅግ በጣም የሚያሳዝነው ደግሞ ማንኛውም ሰው ሆነ የሚዲያ አካላት እሷን ለመርዳት ሲሄድ ምንም ነገር እንዳልሆነች ስትናገር የምትስተዋል ቢሆንም እዚህ ምክንያቱ ደግሞ የገጠማት የአእምሮ ህመም እንደሆነ ይነገራል። ሞዴሏ እኔ ሎኒ ነኝ፣ የማንንም እርዳታ አልሻም፣ ስለኔ የሚያስብ ሆነ የሚጨነቅ ሰው የለም፣ ለዚህም አንዳንድ ሰዎች ልደግፍሽ ቢሉም እኔ ግን ማንንም ማየት ሆነ ማግኘት አልፈልግም፣ ምግብ ስፈልግ የቆሻሻ ገንዳው አለልኝ፣ ከዚህ ውጭ ደግሞ ሱቆች በአካባቢው ያሉልኝ የምትል ሲሆን በዚህም ደስተኛ ነኝ ትላለችም። ቀስ በቀስ ሎኒ እንኳን ያን ዓለምን በውበት ጠብ ያደርገው ውበቷን ልትመልስ ይቅርና በአመት ውስጥ አንድ ጊዜ እንኳን ገላዋን መታጠብ እስኪያቅታት ድረስ እንደደረሰችና እዚህ ምክንያቷ ደግሞ ራሷን ቆሻሻ በመቅባት ራሷን በየጎዳናው ሊገጥማት ከሚችል ማንኛውም አይነት ትንኮሳ ነፃ ለማድረግና የሰዎችን ትኩረት ላለመሳብ እንደሆነ ተናግራለች። የሎኒ የቀድሞ የቅርብ ጓደኛ የሆነችው ክርስቲን ሎኒ የገጠማትን አሳዛኝ ሁኔታ ስትሰማ ሎኒ በምትገኝበት ስፍራ ድረስ ሄዳ ሆቴል ይዛላት አዳዲስ ልብሶችን ወስዳ ከማልበስ ባሻገር ትኩስ ምግቦችን እየመገበች አሳድራት የነበረ ሲሆን እጅግ የሚያሳዝነው ክርስቲን ጠዋት ስትነቃ ሎኒ በሆቴሉ ጠፍታ እንደሄደች አይታለች። ከባሏ ከተፋታች ከ2 ዓመት በኋላ ጥርሶቿ ወላልቆ ፍጹም እሷ እስከማትመስል ድረስ ታየች። በ21 ሎኒ ተይዛ በተለያዩ የማገገሚያ ማዕከላት በማስገባት ከሱሱ ዓለም ነፃ ለማድረግ የተሰራ ቢሆንምና ከማዕከሉ ውስጥ የተፈለገውን ያክል ጊዜ ከቆየች 90,000 አሜሪካን ዶላር እንደሚሰጣት ቢነገራትም ሞዴሏ ግን ከማገገሚያ ቦታ ወንቢ በማለት ለቃ ወጣለች። ካሊፎርኒያዊቷ ሞዴል ሉዊ ኤሌክትሪክ ፎቢያ እንዳለባት ቀደም ባሉ ጊዜያት በሶሻል ሚዲያዎች ላይ ያጋራች ሲሆን ይህንን ለመቆጣጠር የምታደርገው ብቸኛው መፍትሄ ደግሞ አደንዛዥ እጾችን በብዙ በመጠቀምና መተኛት እንደሆነ ትናገራለች። የተፋታት ሚስቱ ሎኒን አንድም ጊዜ እንኳን ቪዲዮ ድጋፍ አለማድረጉ በብዙዎች ዘንድ ቅሬታና ትችትን ያስተናገደ ሲሆን ጀርሚ እስከ ብዙ ጊዜ የራሱን ህይወት ብቻ እንደሚኖር ይገለጻል። አሁን ላይ ሎኒ በዚህ ከቀጠለች መጨረሻው ምን ሊሆን እንደሚችል አስቡት። ምናልባት ተገቢው አካል ተገቢውን ክትትልና ድጋፍ ካደረገላት ከገባችበት የሱስ ህይወት ውስጥ የማትላቀቅበት አንዳች ምክንያት አይኖራትም። ታዲያ ከዚህ ታሪክ በህይወታችን ሁሉም ነገር ሊሞላን ዝናን፣ ሀብትን ሁሉ ልንከናንደም እንችላለን። ታዲያ በዚያን ጊዜ ያንን ሀብት የማናጠብበት አንዳች ምክንያት የለምና ሲኖረን ሰዎችን በመርዳት በማገዝ ለጥሩ ነገር እንድናውለን መልእክታችንን እናስተላልፋለን። ለዛሬ ወደ እናንተ ያዘጋጀንላችሁ መረጃ ይህን ይመስል ነበር። በሌላ ጊዜ በሌሎች አዝናኝ፣ አስተማሪ እና ቁም ነገር አስጨባጭ ፕሮግራሞች እስከምንገናኝ ድረስ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ስሜን ነበርኩ። ሰናይ ጊዜ ተመኘሁ።